ሰላም እንዴት ናችሁ? ዛሬ እየላችሁ የመጣሁት ስለ ኤአይ ነው። እንግዲህ በኤአይ የተለያዩ ነገሮችን አሳይመንቶችን እንሰራለን፣ እንደዚሁም የተለያየ ሪሰርቾችን እንሰራለን። ነገር ግን በኤአይ እንደተሰሩ ይታወቁብናል። ዲቴክት በማድረግ በኤአይ ይሄን ያህል ፐርሰንት እንደተሰሩ አሳይመንት ሊሆን ይችላል። እንደዚሁም ሪሰርቻችን በኤአይ ዲቴክት በማድረግ በኤአይ ከተሰሩ አንዳንድ ሪሰርቻችን ሊሆን ይችላል። እንደዚሁም አሳይመንታችን ውድቅ ሊሆንብን ይችላል። ስለዚህ እንዴት ነው ይሄን ነገር ሜካኒዝም ወደ በኤአይ ከሰራን በኋላ ወደ ሂውማናይዘር በማድረግ በሰዎች እንደተሰሩ የምናደርግበት ሜካኒዝም አለ። ያንን ነገር 100% ሳይዙን ሊሆን ይችላል የተለያዩ ነገሮችን አፕሎድ በማድረግም የተለያዩ ነገሮችን ኮፒ ፔስት በማድረግም እነዛ ነገሮች የምንሰራቸውን በኤአይ 100% ፐርሰንቱን የምንቀንስበት ሜካኒዝም አለ። እዚህ ጋር እንደምታዩት 90% ፎር ኤአይ ነው የተሰራው፣ ዲቴክት አድርጎበታል። ስለዚህ ይሄን ነገር እንዴት ነው መቀየር የምንችለው የሚለው ነገሮች እንመለከታለን። ለቻናላችን አዲስ ከሆናችሁ ፕሊዝ ወደ ፕሮግራሚንግ ሴንተር ሰብስክራይብ በማድረግ ቤተሰብ ነው። ቪዲዮ ሌሎች ደርሳላችሁ ሼር ማድረግ ነው። ቀጥታ ወደ ትምህርቱ ነው የምንሄደው። አብራችሁ ቆዩ። ብሮዘር ላይ በመግባት እንደተለመደው በኤአይ ሊሆን ይችላል፣ በተለያየ ቻት ጂፒቲዎች እንደዚሁም ደግሞ በተለያየ ዲፕሲክ ሊሆን ይችላል፣ በጀሚናይ ሊሆን ይችላል። የተለያየ ሪሰርቻችሁን ወይም አሳይመንታችሁን ልትሰሩ ትችላላችሁ። ዜን ከሰራችሁ በኋላ ምንድን ነው የምናደርገው? የመጀመሪያው የምትፈልጉትን ነገር ዝጋ እንጽፋለን። ፎር ኤግዛምፕል ዴፊኒሽን ኦፍ ስለሆነ ነገር ዴፊኒሽን ጠይቀው ስለ ፓይተን ነው የጠየቁት and its purpose ብዬ እንዳመጣልኝ ነው የጠየቁት። ስለዚህ ይሄን ነገር ከጻፍኩ በኋላ እንደምታዩት በኤአይ ነው እየሰራሁት ያለሁት። እናንተ የምትፈልጉትን ኤአይ ልትመርጡ ትችላላችሁ። ፋይናሊ ኢንተር ብለውና እስኪ ያምጣውና ዲቴክት ተደርጎ ምን ያህል ፐርሰንት በኤአይ እንደሆነ እንደሚያቀብል እንመለከት ማለት ነው። ግን ይሄኛውን ሰሌክት እናደርግና this one select then copy እናደርግና ይሄ ነገር እንዴት ስንት ፐርሰንት ዲቴክት እንዳደረገ ወይም በኤአይ መሆኑን የምናረጋግጥበት አንድ ሳይት አለ። ይሄኛው ምንድነው 0GPT የሚባል አለ ማለት ነው። ስለዚህ ሰርች ባር ላይ በመድ 0 ብለን 0GPT ብለን then enter ስናደርግ ወደ ሳይቱ ነው ይዞ የሚሄደው። ይሄኛውን ወደ ሳይቱን ከመጣን በኋላ ኤአይ ዲቴክተር እንደሚው ትረስት ኤአይ ቼክ ኤንድ ቻት GPT-4 ምናምን የተለያዩ ጀሚናዎች አሉ። በተለያዩ ኤአይዎችን የተሰሩትበትን ነገር ዲቴክት የሚያደርግ ነው። ይሄኛውን ክሊክ እናደርጋለን። ክሊክ ካደረግን በኋላ ወደ ዌብሳይቱ ነው ይዘው የሚሄደው። እንደምታዩት ሬጂስተር ማድረግ ትችላላችሁ፣ ሎጊን ማድረግ ይቻላል። ሪኮመንድ የሚደረገው ሎጊን እናድርገው። ነገር ግን ሎጊንም ሳናደርግ መስራት ይቻላል። ነገር ግን እንደዚህ ኮንቲኒዩስ የሆነው ሪሰርቾች ሊሆን ይችላል። እንደዚህ ደግሞ አሳይመንቶችን የምትሰሩ ከሆነ ሰዎች ወይም ማስተማራችሁ በኤአይ ዲቴክት እንዳያደርግባችሁ ሎጊን አድርጋችሁ እንደዚህ ኮንቲኒዩስ የሆኑ ነገሮች የምትሰሩበት ከሆነ ሎጊን ብታደርጉት ሪኮመንድ ይደረጋል። እዚህ ጋር መተን ቴክስቱን ፔስት እናደርጋለን። ስትፈልጉ ደግሞ በፒዲኤፍ ሊሆን ይችላል፣ እንደዚህ ደግሞ ቦርድ ሊሆን ይችላል። አፕሎድ ፋይል የሚለውን በመግባት ከፒዲኤፍ ዶክመንታችሁንም አፕሎድ ማድረግ ይቻላል። እንደምታው እዚህ ጋር አፕሎድ ፋይል የሚል አለ። እኛ ግን ለጊዜው ኮፒ አድርገን ስለሆነ ቻት ጂፒቲ የሰራው ነው። እዚህ ጋር መጣና ፔስት አደረገዋለሁ። ስለዚህ ዞን ፔስት ካደረኩ በኋላ እንደዚህ ጋር እንደምታዩ ከስር ላይ መጥቼ ዲቴክት ቴክስት የሚለውን እዚህ ሳይዝ ክሊክ አደረገዋለሁ። ክሊክ ካደረገ በኋላ እዚህ ጋር እንደምታዩት ኦልሞስት 78.5% እንደምታዩት ኤአይ ነው ወይም ቻት ጂፒቲ ተጠቅመሃል ነው እያለኝ ያለው። በኤአይ ዲቴክት አድርጎብኛል። ኦልሞስት ይሄ ሪሰርች ቢሆን ወይም የተለያየ አሳይመንት ቢሆን በጣም እንደዚህ አይነት አንዳንድ በማስተር የሚሰሩ አሳይመንቶችም ራሱ በኤአይ መሰራታቸውን አለመሰራታቸውን ዲቴክት ያደርጉብናል። ስለዚህ እነዚህ ነገሮች ኦልሞስት ፌል ነው የሚያደርግብን ወይም ውድቅ ነው የሚያደርግብን። ስፔሻሊ ሪሰርቻችን ከሆነ በጣም ያስወድቃል። ስለዚህ እንዴት ነው ይሄን ነገር ወደ ሂውማናይዘር በማድረግ በሰው ልጆች ወይም በሂውማን እንድተጻፈ የምናደርግበት ሜካኒዝም እንቀይረው። ስለዚህ 78.5 ደርሷል። ስለዚህ ይሄን ነገር እንዴት መቀነስ እንዳለብንና እንዴት በጣም ሚኒማይዝ ማድረግ እንደምንችል እንመለከት። ሌላውንም አዲስ ሰርች ባር ብራውዘር በመክፈት humanizer.org የሚለውን ነገር ሰርች እናደርጋለን። this one click humanizer.org
ኦርግ የሚባል ሳይት አለ። ዚስ ዋንዝ ክሊክ እናደርግና ኮፒ ያደረግነውን ወይም በቻትጂፒቲ የሰራነውን ነገር መልሰን ወደ ሂውማናይዘር ማድረግ ይጠበቅብናል ማለት ነው። በዲፕሲክ ሊሰሩ ትችላላችሁ። እናንተ ደግሞ በተለያየ የኤአይ ቱልስ ሊሰሩ ትችላላችሁ። ነገር ግን ምንም ችግር የለም። ወደ ሳይቱ ገብቻለሁ። እንደምታዩት humanizer.org የሚል ሳይት ወደዚህ ኢንተርፌስ አምጥቶልናል። ይሄኛውም ስትፈልጉ ሎጊን ማድረግ ይቻላል። ነገር ግን ዝም ብዬ ዳውን ስለሆነ እናንተ ግን ሎጊን አድርጋችሁ ኮንቲኒዩስ የሆነ ነገር የምትሰሩ ከሆነ ይሄ ነገር በጣም ያስፈልጋችኋል ወይም ሪኮመንድ አደርጋለሁ። ዜናውንም ፔስት ለማለው ቅድም የሰራሁት እንደምታዩት ዴፊኒሽን ኦፍ ፓይተን ከቻትጂፒቲ በቻትጂፒቲ የሰራሁት ፋይል ነው። እዚህ ጋር ሂውማናይዝ የሚል አለ ማለት ነው። ስለዚህ የኛው እዚህ ጋርም ቼክ ያደርጋል በአይ እንደተሰራ። ነገር ግን ዝም ብዬ ወርዱን ኦልሞስት ሊሚት አድርጎብኛል። ሶሪ 80 ወርድ ነው ሪኮመንድ የሚደረገው። እኔ ልቀንሰው ዝም ብዬ ይዞን አንዳንዴ ሊሚቴሽን አለው። አፕግሬድ ስታደርጉ ግን ዊዛውት ሊሚቴሽን ይሄን ነገር ማድረግ ትችላላችሁ። ዜን ፋይናሊ ቼክ ኤአይን በማድረግ ትችላላችሁ። በኤአይን እንደተሰራ ዝጋ ኦልሞስት ይነግረናል። ነገር ግን እኛ አውቶማቲካሊ ወደ ሂውማናይዘር ነው የምናደርገው። ዲስ ዋን ኢዝ ክሊክ እናደርጋለን። ቴክስቱን ወደ ሂውማናይዘር ቼንጅ ያደርጋል ወይም ፓራፍሬዝ እንደማለት ነው። በቀላሉ ይሄን ነገር ይቀይርናል። እንደምታውቅ በሂውማን ራይት እና የተጻፈው እያንዳንዱ ክላሪቲውን ኤቭሪቲንጉን ነገር ነው የሚቀይርልን። ስለዚህ ይሄን ነገር ኮፒ አደርገዋለሁ ማለት ነው። ኮፒ አደረግና አሁንም በዲቴክት እናደርገው ማለት ነው። ኦልሞስት የቅድሙ ስንት ፐርሰንት ነው? 78.85 ነው ያመጣልን። አሁን ደግሞ እስኪ ስንት ፐርሰንት እንደሚቀይር እንመልከት። ይሄኛውን ላጥፋው። this one is just remove it. then አሁን ከሂውማናይዝ ያደረኩትን መጥቼ እዚህ ጋር ፔስት አድርጌ አሁንም ዲቴክት ቴክስት የሚለውን ክሊክ እናደርገው። ሰው እንደምታዩት ቤተሰቦች ኦልሞስት 56.79% ነው ሂውማናይዝ ያደርገው። ኦልሞስት የ20% ዲፈረንስ አምጥቷል። አሁንም again ሂውማናይዝ እናደርገዋለን ማለት ነው። አሁንም እዚህ ጋር መተን ድጋሚ ሂውማናይዝ ማድረግ ይቻላል። 100% ኤአይ ነው፣ 50% ኤአይ ነው፣ 100% ሂውማን ያደርጉታል። አሁንም ድጋሚ ሂውማናይዝ እናደርገው። ኦኬ ሞር አድቫንስ እያደረገ ሲሄድ እያንዳንዱ ሚኒማይዝ በማድረግ ወደ በጣም ከ50 በታች ቢል ነው የሚያደርገው። ወደ 10% ወይም ወደ 15% ማድረግ ይቻላል ማለት ነው። ዜናውንም ኮፒ ላድርገውና ቼክ እናድርገው። አሁንም ኮፒ ዜና ዲስዋን መተን አሁንም የኛው ላጥፋው። ዲሌት ወይም ፔስት ለማለው ዜን ዲቴክት አሁንም ነው አሁን እንደምታዩት 48.76 አለ ከ56 አሁንም በሆነ ነገር በ10% ቀንሷል። again አሁንም ለዚህ መለሳችሁ ሂውማናይዝ አድርጉት። ስፔሻሊ ሎጊን የምታረጉ ሪኮመንድ ይደረጋል። እንደምታዩት ከሁለት በላይ ሎጊን ይታረጉ ይጠይቃችኋል። ሎጊን አድርጉት። ሞር ሎጊን ስታረጉት አኩሬሲ ሙሉ ሰፊ ስለሆነ አሁንም ዝም ይሄ በጉግል ሳይን አፕ ማድረግ ይቻላል። this one just by ኢሜላችሁ ዳይሬክት ኮንቲኒው በማድረግ ሎጊን ማድረግ ይቻላል። ፍሪ ነው፣ ኦልሞስት ፍሪ ነው። ሞር አድቫንስድ የምትፈልጉ ከሆነ ሰማው ፕራይስ ሊጠይቃችኋል። ነገር ግን ለእናንተ ለሪሰርቻችሁ ወይም ለአሳይመንታችሁ ኢትስ ኤነፍ ነው፣ ከበቂ በላይ ነው። ስለዚህ አሁንም ሂውማናይዝ እናድርገው። ዜናውንም ይሄኛውን ኮፒ አድርገውና ቼክ እናድርገው። አሁንም ኮፒ ዜን እዚህ ሆነ መተን ይሄኛውን እናጥፋውና ዜን ፔስት እናድርገው። ዜን ዲቴክት እናድርገው። ሩት ቤተሰቦች 39 አደረገው። ኦልሞስት አሁንም በ10% እየቀነሰ ነው ማለት። ስለዚህ again አሁንም በመናገርበት ጊዜ አሁንም ሞር ሚኒማይዝ እያደረገ ሞር ወደ 10% ወይም ከ10 እስከ 50% ሚኒማይዝ ያደርግላችኋል። ስፔሻሊ
ሪሰርቻችሁን ወይም ፕሮጀክታችሁን በዚህ ነገር ሂውማናይዝ ብታደርጉት ሪኮመንድ አደርጋለሁ። ይህ ነገር ለእናንተ በጣም አስፈላጊ ነው፣ ለተማሪዎች ለተለያዩ ነገሮች አስፈላጊ ነው። ቻናላችን ይጠቅማል ካላችሁ እንደዚህ አይነት ነገሮችን እንዲደርሳችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።